የዘመናችን ዓለም በቴክኖሎጂ ላይ የተመሰረተ ነው። እንግዲህ በ2025 ሰው ሁሉ ማወቅ ያለበት ዋና 5 የኮምፒውተር ችሎታዎችን እንመልከት። መጀመሪያ መነሻ የኮምፒውተር እውቀት ነው። የፋይል አስተዳደር፣ የወርድ፣ ኤክሴል፣ ፓወርፖይንት መጠቀም እና ኢንተርኔትን በትክክል መጠቀም አስፈላጊ ነው። ይህ እንደ መሰረት ነው ያለው ኮምፒውተር ችሎታ ማንኛውንም ስራ ለመጀመር ይረዳል። ከዚያ ፈጣንና ትክክለኛ መተየብ ችሎታ እንዲሁም ጅማዮ፣ ዮም፣ ማይክሮሶፍት ቲምስ እና ስዋት እንደ እንቅስቃሴ መጠቀም አስፈላጊ ነው። በ2025 ብዙ ስራዎች ከቤት ይደረጋሉ። እነዚህ መሳሪያዎች እንዲጠቀሙት ያስፈልጋል። ሶስተኛ የመረጃ አቀራረብ እና የኤክሴል ችሎታ ነው። በኤክሴል መስራት የመረጃ ቁጥርን ማስተናገድ፣ ማስተዳደር እና መቆጣጠር ይቻላል። ይህ ችሎታ በስራ ገበሬ ቦታ ሁሉ ይፈልጋል። አራተኛ የሳይበር ሴኩሪቲ እውቀት አስፈላጊ ነው። ፓስወርድ መከላከያ፣ ቫይረስ መቆጣጠር እና የመረጃ ደህንነት መጠበቅ በዚህ ዘመን አስፈላጊ ነው። አምስተኛ መመሪያ መጻፍ ወይም ኮዲንግ መማር ነው። ህድናው ፓይተን ወይም እንኳን ቲያጅፒድ እንደ አገልግሎት መጠቀም እንደ ችሎታ እየተፈለገ ነው። ይህ ችሎታ በወደፊት ስራዎች ብዙ መንገድ ያክፋል። እነዚህ ናቸው በ2025 ሰው ሁሉ ማወቅ ያለበት 5 ዋና የኮምፒውተር ችሎታዎች። ይህን ቪዲዮ ከወደዱ ላይክ እና ሰብስክራይብ ያድርጉ። በቀጣዩ ቪዲዮ ላይ የዳታ ሳይንስ መነሻ እንጀምራለን።